ነፂን በድጋሜ ልናየው ነው። እንግዲህ አንዱዓለም አዲስ አበባ ላይ ገብቷል። ለኢቢኤስ የቤተሰብ ጨዋታ ጮዎች ከነበሩ መካከል ያልተካተተውን ነገር ግን መካተት አለበት ድልም ይሰጠው ሲባል የነበረውን በህዝብ ውትወታ አንዱዓለም ለነፂ በመልክም በድምጽም በእንቅስቃሴም ጭምር የሚመስለውን ከለቀምት ድረስ አዲስ አበባ ላይ ገብቷል ላችኋለሁ። ሰላም ሰላም ውድ የቻናላችን ቤተሰቦች፣ እንግዲህ ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ይህ ፊላ ኢንተርቴይንመንት ነው። እንግዲህ አንዱዓለምን ሴፊሻ በሚገርም ሁኔታ አቀባበልን አድርጎለታል። እሱን ቪዲዮ ደግሞ ተመልክተን እንመጣለን። እኔ ነፃነት ነው። እንኳን ደህና መጣ አንዱ አሉን ሴፊሻ መጥቼ ይላለው ከነቀምት እዚህ ድረስ መጣናል። እንግዲህ ኢቢኤሶች አቀባበል አድርጉልን እስቲ ባንዶች። እንደዚህ ነው ሰው መቀበል እንዲህ ነው። አንዱ በጣም በሚገርም ሁኔታ ትውልድና እድገት ነቀምት ነው። አዎ ተወልጄ ያደግኩት ነቀምት ነው። አዎ መተዳደሪያ ስራህም ብየዳ ነው። ብየዳ ነው። በያጅ ነኝ። ያው ስበይድ ደግሞ ፍሪደም ስላለ አዎ ከማሽን እኩል እየጮክ ነው መሰራው እየደነስክ ነው። ለዛ ካራክተሩ ይገባል። እንዴት አዎ እንገባል። ነፃነት ራስ አግኝተው ታውቃለህ? ነፃነትን አዎ አንድ ጊዜ አግኝቼዋለሁ። አትክልት ተዛ ፒያሳ አትክልት ቤት የሆነች ነገር የሚቆምባት ቦታ አለች። በዛ ውስጥ አግኝቼው ሂጄ ሰላም አልኩት። ስልክ ይዞ ነበር። በዛ ላይ የሆነ ቢዚ ነበረ፣ ብዙም እንትን አላለኝም። በዛን ስለዚህ አይኑን በአይኑ አይቶ ለማስተዋል አልቻለም። ተጨባብጠናል። ያው እኛ ግን አየንለት አይደል? ያ ራሱ እንዴት ወደ ማለት በመልክ ትቀራረባላችሁ? አሁን ነቀምት ላይ ሰማ ሁሉም ነፂ ነው የሚልህ። አዎ ነፂ። አንተም ደግሞ አምነህበት አቤት ትላለህ። ወዬ ነው ማለት ወዬ ይሁን ሲል ወዬ። አዎ በካራክተር ስሙ እሱ ካራክተር ስሙ አዎ ኤፍሬም ይሉኛል። ወዬ ኤፍሬም እባላለሁ ከጠራሽ። እስቲ እጅሽ ኡትሽ ያምራል። ጫር ራሱ ነፃነት ነው። እሱ ቤተሰብ ጨዋታ ሳይጀምር እንዲሁም እሱ ቤተሰብ ጨዋታ ሲጀምር እኔ ቢዚ ነኝ፣ ስራ በዝቶብኝ ማለት ነው። ሰዎች አሁን ለብየዳ ሲመጡ ሃይ ነፂ እስኪች እንደዚህ ምናምን ነው እያሉ የሚያናገሩ። አዎ ነፂ ይችን ነገር እንደዚህ ወይ ሞተረኛ ነኝ፣ ነቀምት ውስጥ የታወቅኩ ነኝ። ሞተር ይዤ ሲሄድ ነፂ እያሉ ነው የሚሄደው። አሁን ከኔ ጋር ነቀምት መጠክ ሞተር ላይ ቁጭ ብለን ብንሄድ በቃ ትገረማለህ። ነገራችን ላይ ቤተሰብ ጨዋታን ማን ይምራው በሚለው ውድድር ላይ ያሲን ሌሎችም ተወዳዳሪዎች አሉና ዝመሩ አይደለ? እሱ አልተሞከረም እስካሁን ድረስ። ሳይሞከር ግን ድምፅ አሰጣጥ ላይ ከሁሉም የበላይ ነው። አይገርማችሁም? በመምሰሉ ብቻ አይቼ ነበር 50% ሰው ድምፅ የሰጠው ለሱ ነው ተባለ። አይተዋል አንተ? አዎ አይቼዋለሁ። እንዴት አገኘ የህዝቡን ድምፅ? የህዝቡ ድምፅ እንግዲህ የህዝብ አደራ ነው። ከባድ ነው። በጣም ከባድ ነው። ሴፍሻ በጣም እንግዲህ ቪዲዮውን እንዳያችሁት ነው። ሴፍሻ ደግሞ ያ የተከበረውን ብዙዎቻችን ትዝታ ያለበትን መድረክ ለአንዱዓለም ደግሞ ሲያስተዋውቀው የምታሳይ ቪዲዮ ያለች በጣም አሪፍ ነች። ቪዲዮውን ደግሞ ተመልክተን እንመጣለን። እንግዲህ ብዙዎች ነፃነትን ይመስላል አሉ። ያው በጣም ይሄ መድረክ የተከበረ መድረክ ነው። እሱ ከፍ ያደረገው መድረክ ነው። መምሰሉ ምክንያት በማድረግ እንደው ቢሞከር ላላችሁ አንዱዓለምን እንሞክረው ብለን ነበር። እንዴት አገኛችሁ? እዚህ ፕሮግራም ስር እየገባችሁ ዋናው ይቻላል። ምክንያቱም ከፒንሳ ነው በቀጥታ ወደ ማይክ የወሰደው። እንዴት አገኛችሁ መድረኩ? እንደብጀው አያቃጥልም። ተናደርኩ እንባባልም እኮ በያጆች። አረ አንተኛ ሲያቃጥለናል እንደምን ዋልክ እኮ ነው እንባባለው። አይን ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው እና ሰዎች ይመስላቸው በየደ ሳይሆን ጠምጥመን ነው የሚመስላቸው። በየደ ነው እወቁልን። እኛ በበያጆች ስም ያው እንግዲህ በጣም የተከበረ ቦታ ነው። ነፃነትን ሁላችንም እንወደዋለን። ነፍሱን በአጸደ ገነት ያኑራት። አንዱዓለም የብዙዎች ጥያቄ ነበርና ከቅኝት ባንድ ጋር በጎን በኩል በዚህ በኩል ደግሞ ባለ ትዳሮቹ
ውድድሩ እንዴት አገኛችሁ? ጥሩ ነው። እኛ ባለትዳሮች ስንበዛበዝ ጊዜ እዛ ያሉ ተመልካቾች እንዲማ ከሆነ ላጤውንም ምንቀር ይሻላል እያሉ ነው። እሺ ባለትዳርነት ወይስ ላጤነት? ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? ባለትዳር የጥላቻ ንግግር ምን ሊሆን ይችላል? አበድረኝ ለምን አለ ብትሰጡ ከወር አብቃቅተን ነው የምንኖረው ነውና ያው ባለትዳርነት ያው እሱ ሲለው ነው። እነዚህ ሰዎች ግን በሚገርም ሁኔታ ተዘርረው ተሸንፈዋል። በዚህ እንኳን ተነሳስታችሁ ስለ ትዳር እንድታስቡ በዛ ላይ ስፔሻሊ ሁለቱ ከቤት ሊባረሩ ሁለቱ ተባራሪ ናቸው። ምክንያቱም ያልተበደሩት ዕቃ የለም፣ ያላወሩት ሚስጥር የለም። በጣም ከፍተኛ ነው። በተለይ ያቀራውን ልጅ ራሱ መቼ እዚያችን የባለትዳር ነገር ከተነሳ መጀመሪያ ያው ቤት አከራይ ሆነህ በተለይ ሰርቪስ ላይ አይደለ እናንተ የምትገቡት ዋናው ቦታ እናንተ ሆርሙዝ እሱ ነው አሰርጡ እና መጀመሪያ ላይ መቼም ታውቃለህ ማከራየት ይፈልጋሉ፣ ግን ደግሞ ገንዘቧም ትፈልጋለች፣ ግን ደግሞ ሴት ልጅ ይኖራል አይደለ? ስለዚህ መጀመሪያ የሚለጠፈው ነገር ምንድነው? ተናካሽ ውሻ አለ አይደለ? በጊዜ ሂደት ልጆቹ እየደረሱ ተከራይ እናንተ ስትፈለጉ ምን ይባላል? እዚህ ቤት ጀላቲ አለ ተመጣጣኝ አዳም ለጀላቲ ቡድን ነው። አከራይ ልጅ ወንድም አለ። መጀመሪያ ሄዳችሁ ሲጠይቁ ምንድን ነው ቤት ኪራይ ሲያዋችሁ ሴት ኮሽ የመከራየት እድልሽ እንዴት ነው? ሰፊ ነው? ውሃ ታባክራለች ምናምን የሚባል ነገር የለም። ቁጠባም ጎበዝ ነች። ጥያቄ ላጤዎች ብዙ ጊዜ ወደ ቤት ይዘው ሲገቡ የሚሳቀቁበት የምግብ አይነት ምንድን ነው? ስጋ ይዞ መግባት ስጋት ይጨምራል። ስለዚህ ስጋ፣ እንቁላል፣ ወተት ምናምን ውጭ በልታችሁ ነው የምትገቡት። ቤት በሶ ይዞ ይገባል። በሶ ሲሆን እንደዚህ ይዘው ተከራይ ያለው ያጋጠመኝ ነገር አንድ አከራይ ነበሩኝ እንደው አሁን ካሉ አንድ ቀን መጡና ሰይፉ እንዴት ነህ? ደህና ነው ሆይ? በጣም እኮ ያው ብዙ ሰው እየጨመረ እኔ ግን እንደው በሬዲዮ ድምፅህን እየሰማሁ እንዲህ በቃ ህዝቡን እያዝናናህ እየደከምክ ሳይህ እንደው መጨመር ከበደኝ። ይችን 2 ወር ያልጨመርኩብህ ለዛ ነው አሉኝ። 2 ወር ሁሉ? አዎ ይሄን 2 ወር ቻልኩ አሉኝ። እንግዲህ እንደሚያዩት ነው የዛሬ 2 ወር ነው የጨመሩት ምናምን አልኳቸው። አይ በቃ ግድ የለም እስቲ ትንሽ እየኖርክ ደግሞ ትጨምራለህ ምናምን አሉኝ። አንድ ቀን ያው እንግዲህ ልብሴ በጣም በተከታታይ ቆሽሾ ስለነበረ በደንብ አጥቤ አስጥቼው ሲያልፏዩ ሰይፉ ይሄ ሁሉ አንተ ነው እንዴ? ይሄንን እንደ ቋንጣ ከጥግ እስከ ጥግ ልብስ አጥበህ እያሰጣ ነው ከ2 ወር በፊት ጨመርብኝ ስትል እምቢ የምትለው? ይሄ ሁሉ ልብስ ካለ እኮ ሀብታም ነህ። እዚሁ ላይ 500 አሉ እና ከዛን ቀን ጀምሮ ልብስ ውጭ እያጠብኩኝ በፌስታል ነበር ይዤ የምገባው። አሁን ተከራዮች እንደዛ አለ እንዴ? አሁን አከራዩ አሪፍ ሆኗል። አሁን አሪፍ በቋንጣ ያደረግልሽ ያው እንግዲህ አንዱ ዓለምን እዚህ ሞከር ነው የቤተሰብ ጨዋታ ሳምፕል ነው። ይሄም እንደው እንደ ማሳያ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ከተከታዩ መልእክት በኋላ ይመለሳል። ተከታተሉ።
እንግዲህ ቪዲዮውን እንዳያችሁት ነው። አንዱዓለም የቤተሰብ ጨዋታን የመጀመሪያውን ሙከራን አድርጓል። ሙከራውን በጣም ደስ የሚል በጣም አሪፍ ነበር። ቪዲዮውን ደግሞ አይተን እንመጣለን። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ ይቻላል ደስ ይላል። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። የምንጀምረው ከባለትዳሮች ነው። ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ፣ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እንኳን እንዳለ ራስታ ነው እኮ ናቸው። ቻታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ ስትገር አለ ስንት እኮ በስንት ማስተሸቆ መጸቡ። እሺ፣ ቡድን መሪያችን እንድታስተዋውቅልኝ የኔን እንግዲህ ያንተን ቤተሰቦች። ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጫቦ በመንቀጥቀጥ ሚስቶቻችን ሚስቶቻችሁ ማለት ነው። ይቅርታ ያደረገልኝ ገና ነን መንገድ ላይ ሚስቶቻችን አለ እኮ አንተ ልጅ ግን ገብተሃል፣ በስውር ገብተሃል። እንግሱን ለጥፏል። እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል? ሚሊኒየም 2000 ሌላኛ ስሙ ሊሆን ይችላል። ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ በፊት ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ። ዶሮ ሻጮች ባካችሁ በተለይ እንደሚታወቀው ነው። 2 እግር ነው ያላት። 4 ልጅ ሲወለድ 4ቱም 4 እግር ይፈልጋሉ። ይጨንቃል። አየህ፣ ዶሮ የተሰራው ለላጤ ነው። በማቱሳላ እድሜ ዘመን አልኮል መጠጣት የሚቻለው ከስንት ዓመት በላይ ነው? በአሁን 21 ነው። አሁን 21 ነው። በእነሱ ጊዜ በማቱሳላ ዘመን 67 ላይ 67 ስለዚህ ስሚስት መልሰዋ 67 ላይ 150 ላይ ስሚዝ ይመልስ። ብዙ ጊዜ ናይት ክለብ ስለሚሰራ ትልልቅ ሰዎች በ150 ላይ እሺ። በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር። መጠጥ ገዳይ ነው። አንጠጣም። እሺ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። አንደኛውን ግሩፕ ጨርሰናል። ወደ ሁለተኛው እንሻገር። ገና ሲጀመር እኮ መጠየቅ ነበረብን አይደል? ምንድነው ሽልማቱ?
ሽልማት የሚማረውና ነፃነት ወርቅኔን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ። አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድን ነው? እንግዲህ ሽልማቱ ሁለት ምርጫ ነው ያላችሁ። አንዱ ሽልማት ባጃጅ ነው። ምን አይነት ባጃጅ? በኤሌክትሪክ የሚሰራ ባጃጅ ነው። አዎ ትሸለሙት። እሺ ሁለተኛው ምርጫስ? ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋሪ ቻርጁ ይሻላል ወይስ ሳሩ ይሻላል? ሳሩ ከታለው እሺ በቅሎ በቅሎ ከነጋሪ ለመሸጥ እሺ በቅሎው ከነጋሪው ነው የምንሸልመው። በቅሎዋ ከነቀምት ነው የምትመጣው። ጋሪውን እዚህ እያሰራ ነው። የነቀምት ልጅ ነው በነገራችን። አይ ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው። የትም ያልተጋለበ 00 በቅሎ ራሱ ጋርዋስ ነው የመጣው። ቼክ አርጋታ ቼክ አርገ በሷ 00 አይደለም። ሰከንድ አንድ በቅሎ ነው። አሁን እንግዲህ ቪዲዮውን እንዳያችሁት ነው። በጣም የሚገርም አሪፍ ፕሮግራም ነው የነበረው። እንግዲህ ለቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ደህና ሁኑ እላችኋለሁ። አመሰግናለሁ።